ሳንስክሪን ስንገዛ ማስተዋል ያለብን 6 ነገሮች፣ አንደኛ ኤክስፓየር ዴቱ ማየት መቻል አለብን። ሁለተኛ የምንገዛው ሳንስክሪን ብሮድ ስፔክትረም መሆን አለበት። ያ ማለት አልትራቫዮሌት ኤ እና አልትራቫዮሌት ቢን መከላከል መቻል አለበት። በተለይ አልትራቫዮሌት ኤን የሚከላከል ከሆነ ፒኤ +++ የሚወስድ ይባል። ሶስተኛ ኤስፒኤፍ ሰን ፕሮቴክሽን ፋክተሩ 30 እና ከዛ በላይ በጣም ፀሐይ የሚያጋልጥ ከሆነ 50 መሆን አለበት። ደግሞ ማዲያት ካለ ወይ በቆዳ ችግሮች በፀሐይ የሚመጡ ችግሮች ካሉ 50 ቢሆን ይመረጣል። አራተኛ ሰንስክሪን ስንገዛ ቲንትድ ሰንስክሪን ወይም ደግሞ ቪዚብል ላይትን የሚከላከል ቢሆን የተሻለ ነው። አምስተኛ ወተር ፕሩፍ ወይም ወተር ሬዚስታንስ ሊሆን ይገባል። ስድስተኛ የቆዳችን አይነት ባለሙያን አማክረን፣ ለምሳሌ ለድራይ ስኪን ከሆነ የሚሰጠው ሰንስክሪን ሌላ ነው። ለኦይሊ ስኪን ከሆነ የሚሰጠው ሌላ፣ ለኖርማል ስኪን ወይ ኮምባይን ለሆነ ስኪን የሚሰጠው ሌላ ስለሆነ ባለሙያን አማክረን የምንጠቀመው ሳንስክሪን በዛ መልክ መሆን አለበት። አመሰግናለሁ። ዶክተር ሽመልስ ንጉሴ እባላለሁ። የቆዳና አባላዘር ሲኒየር ስፔሻሊስት ሐኪም ነኝ።